ሰላም እንዴት ናችሁ? ይህ የዩቲዩብ ቻናል የተከፈተው ታሪኮችን አምጥተን እንድንወያይና ምክር እንድንሰጣጥ ነው። ብዙም መግቢያ አላበዛባችሁም። ቀጥታ ወደ ባለ ታሪኳ አልፋለሁ። እስቲ አዳምጡና እናንተ በእሷ ቦታ ብትሆኑ ምን ታደርጋላችሁ? ወይም ደግሞ እሷ ምን ታርግ የሚለውን ምክር እንድትሰጡ ነው። እንጀምራለን። እባካችሁ አማክሩኝ። አባቴን በእህቶቼ ምክንያት ላጣው ነው። እህትና ወንድሞቼ ጋር በአባት ብቻ ነው የምንገናኘው። እናትና አባቴ ተለያይተዋል። እኔ ከሌላ እናት የምወለድ ብቸኛ ሴት ልጅ ነኝ። እነሱ ግን ከአንድ እናትና አባት የሚወለዱ 10 እህትና ወንድም ናቸው። እናቴ ከተማ ተወልዳ ያደገች፣ እኔንም ከተማ ላይ ወልዳ ያሳደገች እናት ናት። እነሱ ግን ገጠር ነው ሙሉ ኑሯቸው። እናቴ ወደ ገጠር ለአንድ ጉዳይ ስትሄድ ተዋውቀው ነው ኒካ አድርገው የወለዱኝ። እህቶቼ ታላቆቼ ናቸው። ከ35 ከ40 ነው እድሜያቸው። እኔ ደግሞ 23 ዓመቴ ነው እና እኔ ጋር ብዙ አንተዋወቅም፣ ምክንያቱም ገጠር ነው የሚኖሩት። ካደኩ በኋላ ነው ያወቅኳቸው። አባቴንም በአመት አንዴ ወደ ከተማ ሲወርድ እናቴ ወስዳ ታገናኘኛለች። ስላላሳደገኝና ስላልተላመድን ሁሌ እንደ እንግዳ ነን። እህቶቼ ጋም አብረን ስላላደግን አንግባባም። እኔ ካደኩ በኋላ ግን ገጠር ሄጄ አባቴንም ቤተሰቦቼንም ለማየት ሞከርኩኝ፣ ግን እንደ እንግዳ አገለሉኝ። ከዛ መሄዱን ተውኩት። ወደ አዲስ አበባ አባቴ ሲመጣ ብቻ ሆነ ማገኘው። እኔ ብቸኛ ስለሆንኩ እህቶቼና ወንድሞቼ ጋር መቅረብ ማውራት በጣም ነው የምፈልገው። ወላሂ ይናፍቁኛል ሁላ። እነሱ ደግሞ ላይናቸው ይጣሉኛል። በዛ ምክንያት ሁሌ ተደብቄ ያለቅሳለሁ። አባቴ በጣም ባለሀብትና የተከበረ ሰው ነው። በመንግስት ደረጃም ስልጣን አለው። በዚህ ምክንያት እዚህ ስመጣ ሁሌም ሰው ከፍ ዝቅ ይልለታል እና ሰው ጋር ተዋውቄ አባቴን ስነግራቸው አረ ውሸት ነው፣ እኛ ሌሎች ልጆችን እንጂ አንቺን አናቅም ይሉኛል። ወላሂ ልቤ እንዴት እንደሚሰበር። እኔና እናቴ አዲስ አበባ በጣም ዝቅተኛ ኑሮ ነው የምንኖረው፣ በኪራይ ቤት። እኔም ስራ የለኝም፣ ተማሪ ነኝ። እሷም ነርስ ነበረች፣ አሁን ታማ ቤቱ ላለች። በጣም ነው የሚቸግረን። ታዲያ አባቴ ብዙ ቤትና መኪና ቢኖረውም ከ1000 ብር የበለጠ ሰጥቶ ነው ያውቅ። እሱ ጋር የሚኖሩ ልጆቹ ግን ወላሂ በብሩ ቀላል ይጫወቱበታል አይደለም። እነሱ የእነሱ ህፃናት ልጆች እንዴት ተንደላቀው እንደሚኖሩ ወላሂ ቢቸግረኝም ቢከፋኝም አባቴ ስለሆነ ትልቅ ሰውም ስለሆነ ቀልቡን እንዳልሰብረው ምንም አልልም። አሁን ግን የከበደኝ ምን እንደሆነ ታውቃላችሁ? ለስራ ጉዳይ አዲስ አበባ በየ6 ወሩ ይመጣል። ሲመጣ አንደኛዋን እህቴን ይዞ ነው የሚመጣው እና አታዋራኝም። እኔ ስታይ 10 ጊዜ ልብስ ትቀያይራለች። ሰው ሰብስባ ትስቃለች። ሌሎች ሰዎች ሲመጡ አቅፋ ትስማለች። ምግብ እንኳ አባቴ ስጫት ሲላት ለእኔና ለእናቴ የተራረፈ ነው ባለፈው ለታ ያቀረበችልን። ያ ልቤና ደግሞ እኔን ተውት፣ እናቴ ያሳዘነች። ከአመት ዓመት ይቀየራል ብዬ ብጠብቅም ለውጥ የለም። ሁሌም ዱዓ ማረገው አላህ የወንድሞቼና እህቶቼ ይውደዱኝ፣ ይፈልጉኝ ነው፣ አይቀየሩም። አሁን አባቴን ለማየት የሚሄድ የትራንስፖርት ብር ተበድሬ ነው። ያ ሳይበቃ መንገድ ላይ የእሷን ሁኔታ ሳስበው በጣም እሳቀቃለሁ። ወደ ቤት ልገባ 1 ሰዓት በር ላይ ቆማለሁ፣ አፍራለሁ። እነሱ እኔን ሲያዩ አባቴ የመኪና ቁልፍ ተቀብለው ውስጥ ቁጭ ይላሉ። አላህ በአባት ሀቅ እንዳይቀጣኝ ግዴታዬን ለመወጣት ነው የሚሄደው። ግን ሄጄ የምትሆንብኝን ሳስብ ወላሂ መንገድ ላይ ማለቅሰው እንባ። ዝምድናን ለመቀጠል በጣም ጣርኩኝ፣ ግን አልተሳካም። ሰፋ ያለ ከተማ ስላላደጉ ነው፣ ብዙ ስለማያውቁ ነው ብዬ ልረዳቸው ሞከርኩ። አሁን ግን ተሸነፍኩ። አሁን አባቴን መጠየቅ ማቆም እንዳለብኝ እየተሰማኝ ነው። በጣም በወደውም ብናፍቀውም በቃ እንደዚህ መቀጠል ከብዶኛል። ዛሬ ሄጄ ሳየው እንዳመመው ነገረኝ። እኔ ግን ድጋሚ ተመልሼ እንደማልመጣ ልቤ ነገረኝ። አባቴም አሳዘነኝ። ልቤ ከሁለት ተከፈለ። ምን ላድርግ ትለናለች ባለ ታሪካችን። እርስዎ ቢሆኑ ምን ያደርጋሉ? እንግዲህ እኔ የአባትን ፍቅር በእርግጥ ይቅር ይተው የሚባል ነገር አይደለም፣ ግን ከደረሰባት ነገር አንፃር እኔ በሆን ተመልሼ የሚሄድ አይመስለኝም። አሁን ስላመመው ላስታምም ወይ ተመላለሼ ልጠይቅ እችላለሁ። ከዳነ በኋላ ግን ወይ መጥቶ እሱ ይጠይቀን ከፈለገን ይፈልግ ከሆነ እና
ሚስቱንና ልጁን የሚፈልግ ከሆነ መጥቶ ይጠይቅ። ካልሆነ ግን እኔ እየሄድኩኝ እንደዛ አይነት እህቶች ኖረውኝ ሄጄ የምጠይቅ አይመስለኝም። እኔ እናንተስ ምን ትላላችሁ? እንግዲህ ቻናላችን በዚህ መንገድ ይቀጥላል። ታሪኮችን እያሰማን ምክር እንመካከርበታለን። ባለ ታሪኮቹም ይሰሙታል። ስለዚህ ተሳተፉ ነው የምንለው። እናመሰግናለን። ለዛሬው ይሄ ነበር ያለ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።